እንድታስገቢልኝ በዚሁ ዙሪያ በገንዘብ ዙሪያ ነው እሱ ጋር የተያያዘ ነው እንዲገባልኝ እፈልጋለሁ። ሲቀጥል ደግሞ እኔ ነኝ እኮ መጨረሻ ላይ 2 እድል 3 እድል ሰጥቼ በመጨረሻ አልፈልግህም ብዬ በፖሊስ ስታስፈራራኝ አንተ ራስህ እንትና አላይን ተቀምጠህ እኔ መጥቼ መንጣቴን እንኳን ሳልነግርህ ቻርጅ ያረፍኩት በፖሊስ ያስፈራራሁት እኔ አይደለሁም አንተ ነው እኮ። አሁን ምንድነው የምትፈልጊው? ሃማንዛዛት የምትፈልጊው ነገር መናገር ምንም ዲኤንኤ ይሰራ በቃ እሺ። ኢትዮጵያ ስገባ ጠይቂኝ። ትናንት ወዳ ከወር ብለው እዛ ድረስ እኔ ሰላም ማጣት አለብኝ እንዴ? እኔ ትኬት ልቁረጥልህ የዋሽ ሰው ወጡን ይምሰል የምታመልኪው አምላክ ካለሽ እንደ ትልቅ ሰው እንነጋገር። ሀዋዬ አንዴ አንቺ ሚውት አድርጊና እሱ ይናገርና ከዛ ደግሞ አንቺ ሚውት ስታበሪ እሱ ሚውት ያደርግልሻል ፕሊዝ። ምናልባት የምታመልኪው አምላክ ካለሽ እንደው በሱ ላይ ያዝሽ። በእውነቴ ነው የምነግርሽ። በሶሻል ሚዲያ እናቴን አሁን ለታ ማለት ነው ሶሻል ሚዲያ ላይ የሴት አዳሪ ላይ ብላለች ይሄን ማለት ነው። እናት በዚህች ምድር ላይ ከሰማይ አንስተሽ ምድር ድረስ ብፈጊ እናትን የምትተኪያት ነገር የለም። አንዴ በእንትን በካንሰር የምትሰቃይ እናቴን ምንድነው ያልካት? እንድትከበር እኮ የእንትና እንድትከበር ማክበር አለብህ። ምንድነው ቀርመህ አንቺ የእንጨሻጭ ልጅ አንቺ አግብቶ ፈች ልጅ የኔ እናት ናት እንዴ በየ4 5 ቦታው የወለደችው? ቢላ አለክ እንድትከበር እኮ ማክበር አለብህ። እኔ አይደለሁም እኮ የሚስት አባት ልጅ እኔ አይደለሁም። ለእናቶቻችሁ አትነጋገሩ በቃ። ሀቡዬ ይሄ ሰው ታሪኩ ይመስክር ልብዳህ ብሎ የሚስቱን አባት የታሰረ ቴንክ ዩ ቤትኪ። የምትናገሪውን ነገር ሶሻል ሚዲያን የሚመጥን ንግግር ተናገሪ። ሴትነትሽን የሚመጥን ንግግር ተናገሪ። ይሄን ብቻ ነው የምልሽ። ቴንክ ዩ እውነት እንደው እኮ የእውነቴ ነው የምልሽ። አላህ እንደው እኔ እንደው ሶላት ራሱ ሰግጁ ዱአ አረጋለሁ። ሁለት ነገር አንድ ይችል ያገኘ የተገናኘሁበት ቀን ምን ያህል የተረገመ ነው። እርግማኔን እባክህ ይቅር በለኝ እያልኩ ማለት ነው። ሁለት ይችል ጋር የተለያየሁበት የፈታሁበትን ቀን ሁሉ ጊዜ እንደ በርስዳይ እንደሚከበር የዛን ያህል ነው ደስ የሚለኝ ቀን ሲመጣ። እኔ አላቅም እንዴም አለሙሁም እሱ አልፈታም። የትዳር ወረቀቱ ፎርጂድ ነው እያለ ፋይሉ አለላት እዛ። ኢትዮጵያ ዲጂታል ሆኗል። አሁን ዝም ብሎ እንደሚወራው አይደለም። ኢትዮጵያ በወረቀት ብቻ የሚሆን አይደለም። ፋይል እንደ ድሮ ወረቀት አንጠልጥለሽበት የምትወጪው አይደለም። ራሳቸው የዛሩ በኮምፒውተር ሳይንስ የተመረቁ ዲግሪ ያላቸው ልጆች ሸሪዓ ፍርድ ቤት አሉ፣ መርሳ ሀብሮ ወረዳ። እነሱ የፋይል ወረቀት ይዘው ከፈለሽ ደውዬ ኮምፒውተር ላይ የፋይሉን እንትን ፎቶ አንስቼ ላላክልሽ። ምናልባት ህገወጥ ነው አላቅም፣ እዚህ ላይ ስለ ህጉ ስለማላቅ አለላት ቁጥሩ ሄዳ የፋይሉ ኮድ አለላት እዛ ሄዳ። አለሙም በሸሪዓ አንድ ሰው ወንድ ልጅ ፈታው ካለ ፈትቷል። እንደ እስላም ሸሪዓ ፍርድ ቤትን ባትቀርቡ ወንዱ ፈታው ካለ 3 ጊዜ በቃ ተፈታ አይደል? በቃ አንድ ሰው ፈታው ካለ በሸሪዓ ፍርድ በእስልምና እንደ እስልምና ፈትቷል። እኔ ግን ያልኩትኝ እኔ የሄድኩት ኢትዮጵያ ልፈታ ሳይሆን የፍች ወረቀቱን ለማረጋገጥ ነው የሄድኩት። ኢትዮጵያ የሆነ ወረቀት አስጨርሳ ስለመጣ ያንን ለመቅደር ነው የሄድኩትኝ እንጂ ኦሬዲ እዚህ ሆኖ የተፈታ ነው። ባለፈው ስላልኩት እኔ እንደው ዲኤንኤን አልመረመርም አላልኩኝም። እኔ እመረመራለሁ። ለኪን ግን እኔ ከመጣሁ ገና ወር ከ15 ቀን ወይም 2 ወር ከኢትዮጵያ እኔ ተመላላሽ ነጋዴ አይደለሁኝም። እንደ አንድ ሰው ሰራተኛ ነኝ። ሄርኩኝ አይደል? ልጇም አለ እኔም አለው እሷም ትኖር እገባለሁ ኢትዮጵያ። ፍርድ ቤት ድረስ አትሄድም። እኔ መሄዴ ስለማይቀር በሆነ ታይም ላይ የሆነ ነገር ስለጀመርኩ ከዛው ሙኝ ራሱ አውርታይ በነበር ታውቃለህ። የኔ እንዲያል አይደለ አውርታይ በነበር እዛው ሳልመጣ ሰጥ ነበር። እኔ አልሰጥም አላልኩኝም። እኔ ግን አሁን ገና ከኢትዮጵያ እየመጣሁ ነው። ድጋሜ ደግሞ አልሄድም። እኔ እሷ የምትለው የትኬቱን ወጭ ብር ብቻ አይደለም ጊዜም አንድ ነገር ነው። ስለዚህ እገባለሁ። ስገባ ልጁን ታምጣው ከሆነ እኔ ልፈር ችግር የለብኝም። ተፈራለሁ። አመኘ ተቀብዬ ልጅ ነው ብዬ አሳድጋለሁ። ግን እንደው ቢያንስ እናት አትሳደብ፣ እናት አትሳደብ። አስጨርሽኝ ሀቡ። ለዚህ ለምን ጠረጠረኝ? ጥያቄ ብቻ ከዛ ላንቺ ድሉን ሰጣለሁ። ሸሪዓ ፍርድ ቤት ሚስት በሌለችበት ባልን ያፋታሉ ወይ? ለምን? እኔ ስለ ሸሪዓ ፍርድ ቤት እውቀት ስለሌለኝ ነው። አዎ ይኸውልሽ አባቷ አገባውም ኃይላይ እሷ አባቷ አገባውም
ቤተሰቦቿ ማያገባቸውም። ለምን ቤተሰቦቿ ሃይማኖታቸው ሌላ ስለሆነ በእስልምና ሃይማኖቷ ቤተሰቦቿ አንድም ማጎት አንድም ምንም ሙስሊም ስለሌለኝ ብላ በቃዲ ነው የታሰረችው። ቃዲው እንዳባቱ ነው። ኦኬ ሀቡ ያዝጋ አስጨርሽኝ። እያጭበረበረ ነው። ምክንያቱም ኒካ ለማሰር ነው ክርስቲያን ሰው የማይሆነው እንጂ ለማፋታት ምስክር ለመሆን ላውራኔ አንዴ ያን ያቀረበው ደግሞ እንትን እኔ አጋብቻለሁ እንጂ አላፋታሁም ብሎ ነው ቃሉን የሰጠው። እስኪ ቆይ ላውራኔ አንዴ ባልና ሚስት ለመሆናቸው ታውቃለህ ወይ? እስኪ ቆይ ቃሉን የሰጠው ማን ነው? ቆይ እስኪ አንዴ ሸሪዓ እንትኑ ቃዲው ምክንያቱም አጋብቶናል እንፋታ ግን አያውቅም አላፋታም። ለዛ ነው የቀረው። በሌላ ቃዲ እንዳይሆን የተፋታው እስቲ እንጠይቀው ይጨርስ አንዴ። ቃዲው ነው ወሬውን እኮ ቃዲው ነው የሰማነው። ያነ ሰው እያንጥቶኝ ወስዶኝ ሸሪዓ ፍርድ ቤት ተጠርቼ ብሎ በዛ ምክንያት እኮ ነው የሰማሁት። ማንንም በተሰብ እኮ አልተማም ነበር። እንደው ፍግም ብትባል አታገኝም መቼም በዚህ አይነት ሻልሞ መስኪን እንደው አንዴ ሌላ አውራ አንዴ ስድስት አግብታ የፈታኸው በአንተ እንትን ስለሆንክ ነው እንዴ? ብሽክ ወንድ ብትሆን ስድስት ባልደረስክ። እስኪ ቆይ ስድቡን ትችይበት በቤት ተሳደኝ አንዴ እስኪ እኔ የጠረጠርከኝ ወንድነትህን ማለት ነው። የመጨረሻ ጥያቄ ጠይቅኝና ልውጣልሽ። እኔን አትነዝልኝ እኮ ስማኝ። ጥያቄውን ጠይቂው ሳይወጣብሽ ስለ ድግኝ ነው መጣሽ ለምንድን ነው? እሺ አዳምጪ ሀቡዬ፣ ለምንድን ነው የጠረጠረኝ? በምን ምክንያት ነው የጠረጠርከኝ? ስለተኛሽ ማን ጋራ? ወንድ ጋር የጀዛን ሰው ታውቂያለሽ። ደግሞ ሶሻል ሚዲያ ስም ልታራ ደግሞ እሺ አትጣራ። መቼ የት ቦታ መቼ እንደመጣሽ ነው የነገርሽኝ? አንተ መረጃህን ቴክስትም ሆነ ሪከርድ። ሀቡዬ መረጃ ጠይቂልኝ። በጣም ቀሽም ነሽ ማለት ነው አንቺ። ይሄን ያህል ነሽ ማለት ነው። ሀቡዬ መረጃ ጠይቂልኝ። የምን መረጃ? መቼ ማን ጋር ነው የተኛሁት እያልኩት ነው። አንቺ የምትፈልጊው ማግጠሻል እንዲልሽ ነው ልጁ። የኔ አይደለም ማግጠሻል አለ አይደለ? ሀቡዬ እኮ እዛ ድረስ ይንገረኛ። አዎ ማግጠሻል አለ። ከዛ ሰውዬ ጋር አለ። ማን ነው እያልኩት ነው። አንድ ነገር ስራ ስለሆነ አንዴ ልሄድ። አሁን አልሞት ይሄ ለማስረጃ አንተም አህመድ ለማስረጃ ሀቢባ ይኸውልሽ አንድ ነገር ልንገርሽ። ሀቢባ እጄ ስላጠራው ነው አለኛው። እኔ ሳይኖረኝ እኔ አይደለም ማለት ነው እኮ። እሺ ኢትዮጵያ ያለልሽ እዚህ ላይ መቼ ነው የመጣሁት? ሀቢባ ትኬቱን እልክልሻለሁ። መቼ ነው የመጣሁት? ከአንተ ጋር መቼ ነው የመጣሁት? መቼ ነው አብረን ለመኖር የመጣሁት? ወላሂ እንዳልወጣ እኔ የምትጠይቂኝ ከሆነ በስነ ስርዓት ጠይቂኝ። የመጨረሻ ልመልስልሽ። እየተንዛዛሽ ዝም ብለሽ አትነፋረቂ። ዛሬ ፈልገሽ የመጣሽው እዚህ ቤት ብርሽን ፈልገሽ መጣሽ፣ ብርሽን መለሰ። ከዛ ደግሞ ምን ሀሳብ አመጣሽ? ዲኤንኤ ያልሽ። ኦኬ ተስማምተናል፣ ዲኤንኤ አደርጋለሁ አለ። ሌላ የምትፈልጊው ነገር ከዲኤንኤ ውጭ? ሀቡ ለምንድን ነው የምታፈንኝ? እኔ እኮ መረጃን ያንጣ ማን ጋር ነው የተኛሁት? መቼ ነው ከአንተ ጋር መቼ ነው አብረን ለመኖር የመጣሁት? መቼ ነው ልጁ የተወለደ የተረገዘው የሚለው ነገር እየጠየኩት እኮ ነው። ግን አንቺ ለምንድን ነው የምታፈንኝ? ሀቡ ለምንድን ነው እውነተኛው እንዲወጣ ያልፈለግሽው? ማን ያፈነሽ? አሁን እኮ አንቺ እየተከራከርሽን ሀቡ መረጃ ይታይልኝ ነው ያልኩት። መቼ ነው ከእሷ ጋር የመጣኸው በይው። እሷ አብራህ የኖረችው መቼ ነው በይው። እሷ መቼ ነው አብራህ የኖረችው? እኔ ይኸውልሽ አንቺ እንደ ሪሞት እንደዚህ ልታዥኝ አትችይም። ገባሽ አይደለ? ራስሽ ነሽ እኮ ለምን እንደዚህ ያልከኛልሽ አይደል? እሺ አህመድ ወየ ልጄ አይደለም ብለህ የካድክበት ምክንያት ምንድን ነው? እኔ መረጃ ስላለኝ። ኦኬ መረጃ ከነ ስጣታ ታዲያ መረጃ ስላልሰጥማ ቤተሰብ አለ እኮ እዛ እዚህ ላይ አይደለም ለራሷ ሞት ለኛም ማይሽ ታውቃለች። ይኸውልሽ ሀቢባ አንድ ነገር መረጃ ይላክልኝ አቦኔ ታዳምጪኝ። እንደውም ለምን አልወጣም? ምን ከዚህ ሁላ ብትንዛዥ እኔ አዳምጪኝ። መጨረሻ እኔ የገባሁት በሌላ ጉዳይ አይደለም። ዲኤንኤን ከፈለሽ ኢትዮጵያ እገባልሻለሁ። መግባቴ ስለማይቀር በቅርብ እውነት ካለሽ ኢትዮጵያ ስገባ ልጅሽን በዚሁ ሶሻል ሚዲያ ቃል ግባልኝ። መቼ እኔ ትኬቱን እችላለሁ። ውሸታም ከሆንኩኝ ሁሉ ነገር እችላለሁ። መግባት አይቀርም። በሆነ ታይም መግባት አይቀርም። ሰው ነኝ። በሆነ ታይምማ አህመድ ሰላሜን አሳጥተኝ ሰላምሽን እኔ ታዲያ ምን ላድርግሽ? እኔ የትም ተጋርመሽ እኔ ታዲያ እንደዛ ስትል ማስረጃ ልታቀርብላት ይገባል። አይ ውሸታም ሰው እንዲህ ነው። እንግዲህ ሄደሽ በፍርድ ቤት መካሰስ ነው። እሺ ሀቡዬ መቼ ወደ ኢማራት እሱ ጋር ለመኖር እንደመጣው ከሱ በእንትን አሳይልኝ።
መቼ እንደወለድኩኝ አሳይኝ። ቪዲዮ አብርተሽ አሳይኝ። ይሁን እና ለቀዳሚ በቃ ዋትስአፕ ምናምን እንዳታሳይ፣ ይዘጋብኛል አካውንቴ። ደረሰኝ ዋትስአፕ ዶክመንት ነገር እንዳታሳይ፣ በአፍሽ ብቻ ተናገሪ። እኔ እዚህ ጋር እያየሁ አዎ ትክክል ናት እልልሻለሁ። አንቺ በአፍሽ አንብቢላቸው። እኔ እኮ እሱ ጋር የመጣሁበትን አብሬ የኖርኩበትን ጊዜና ሰዓት ትኬቱን ነው የምልክልሽ። መቼ አብረው እዚህ ጋር እኔ በኋላ አይና አዎ ትክክል ናት እላለሁ። ትኬቱን አንብቢላቸው። እዚህ ጋር ግን እንዳትከፍቺ ቪዲዮ። ለምን አካውንቴ ሴንሲቲቭ ነው፣ ዶክመንት ነገር ይዘጋል። በዚህ ቀን መጣው እንደዚህ በይ እያልሽ በአንደበትሽ ንገሪያቸው። ከዛ ውጪ ዲኤንኤ ሊያስመረምር ፍቃደኛ ሆኗል። አለቀ። ፍቃደኛ ሆኗል። አገር ቤት በገባ ሰዓት ያው 2016 ነው የመጣው። አንቺ ይኸውልሽ የመጀመሪያው አይደለም ልጅ ስትካጂ በጣም ብዙ እናቶች ልጅ ፈቅደው በዲኤንኤ እሺ፣ አንድ ወንድሜን አስገቢው። ለማንኛውም በዚህ ዙሪያ ነው። እሺ፣ ስሙ ማን ነው? ቆይ በኢሞ ልደውልለት ይጻፍ። የቲክቶክ ስሙን ነው የምትነግሪኝ። እሱን ግን በሌለበት ልታሙ ምናምን አለም። የራስሽን ሀቅ ብቻ ተዳራችሁ ልታውሪ። አይ ሰላም ለዓለም፣ ሰላም በሙሉ ፍቅር ለሰው ዘር በሙሉ። በጣም ነው ማለት ነው። ምን ታርገሽ ደውይ ሀዋ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ። የታመሙት ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ይሁን። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለደንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥተው የልጆቻችንን ቁም ነገር በአይናችን በህይወት እያለን ያሳየን። ለሁላችንም ወላጆች ሁሉም የሰው ዘር በሙሉ ደስተኛ ይሁን። ፈጣሪ ሆይ ሰላም ስጠን። ሰላም ነው ያጣነው። ሰላም 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 ለሰው ዘር በሙሉ ፍቅር ፍቅር ለሰው ዘር በሙሉ። በቃን ሞት፣ ሀዘን፣ መጥፎ ነገር በቃን። ፈጣሪ ሆይ እባክህ